አያትሽን የምትመስል ቆንጆ ልጅ ስለምትወደኝ በጣም እድለኛ ነኝ። በጣም ሲከፋሽ በጣም ነው የምከፋው ማለት ነው የእውነት በጣም እና ጓደኛዬ እራሱ በቃ በጣም ነው የምትወጃት ትለኛለች ብዙ ጊዜ ማለት ነው። እና ስላገኘሁሽ ዛሬ በጣም ደስ ብሎኛል የእውነት ጠብቄ አላውቅም ነበር አገኘሻለሁ ብዬ ማለት ነው። አመሰግናለሁ በጣም እሺ። ቀጣይ ማለት ነው 100 200 500 1000 10000 20000 30000 ስታዲየም ሙሉ እንሸጣለን። ቢካዝ እምነትህ ሀቅ ይሆናል። እስኪ አንዴ ጭብጨባ ለዛ እምነትህ ሀቅ ይሆናል። ሁሌ በዛ እተማመናለሁ። ኦኬ እንዴት ናችሁ? ይሰማል ድምጼ? ከሁለት ዓመት በፊት ነው መከተል የጀመርኩት እና በጣም ብዙ በህይወት ሁለት ነገር ፈልገህ ማታገኘው ልንገር። አንደኛው ክብር መቼም ቢሆን ፈልገህ ማታገኘው ነገር። ሰዎች እንዲያከብሩ እንዲወዱ እንደፈለክ ብትጨነቅ ብትጠበቅ አታገኘው። ክብር አንተን ፈልጎ የሚከተል ነገር መሆን ይችላል። ሁለተኛ ደስታ በውጪ ምንም የትም ውጣ የትም ውረድ ደስታን አታገኘው። ደስታክ ወደ ልብህ ገብተህ ከአምላክህ ተገናኝተህ ራስህ ጸልይ አመስግነህ የምታገኘው ነገር ነው እንጂ እዚህ ጋር የምታየው ፎቅ የምታየው መኪና ምንም ነገር አይሰጥም። በታክሲም አይፎን ገዛ ስልክ ገዛ nothing is changed bro። ስለዚህ ወንድሜ ራስህ ደስተኛ ሆነ በልብ ፍጠረው። የትኛው ጊዜ ይስተካከልልህ የትኛው nothing is ይሆነ ራስህ በራስህ ፍጠረው። እመን አፍቅር ራስህ ወደድ። እሺ ክብርም ቢሆን ራስህ አክብር። ሰዎች እንዲያከብሩ ብዙ ጊዜ ለምሳሌ ተመልከታለህ። ሰዎች እንዲያከብሩ ትፈልጋለህ። አንተ አታከብረኝም እንዴ? አንቺ አታከብረኝም እንዴ? ክብርን በፍጹም ከሰው አታገኝ። ራስህ ላክብረህ ወደ ውስጥ ገብተህ ካላከበርክ በስተቀር አታገኝ። ስለዚህ ብዙ ጊዜ አንተ ወጥተህ ወደ ሚዲያ እንደዚህ ቪዲዮ እየቀረጽክ ማጥጣው ምክንያት ምን ታውቃለህ? ከሰው ዘንድ ክብር ትፈልጋለህ። ሊትራሊ ከሰው ዘንድ ክብር ትፈልጋለህ። ሰዎች እንዲወዱ እንዳያከብሩ ማለት ነው። ስለዚህ እንደዚህ ወጥተህ ለማውራት ከፈለክ ለመደረስ ምናምን ሰዎች እየጠበቅ ነው ማለት ነው። ያ ሰው ደግሞ ፐርፌክት ጊዜ ነው። ሰዎች ምን ይሉኛል? ሰዎች ምን ይሏል? ምን ያደርገዋል? ተመልከቱ። የራሳቸውን መንገድ ይሄዱ የፈለጉትን ይበሉ። ክብርን አጣ የምትወደውን ህይወት ኖረክ አንዴ ሙት። ይሄን ለማለት ነው። ፒስ አውት። ፎሎ ማድረግ እንዳይረሳ። አስዩሪያ